የ22 ዓመቱ በአርሰናል ላይ የሚደረገው ፌዝ ቀልድ እንዲሁም ደግሞ አሁን አርሰናሎች ዋንጫውን ለ3 ተከታታይ ዓመታት አጡ የሚለው ንግግሮች አሁን የሚያበቁ ይሆናል። ከዚህ በኋላ አርሰናል የእንግሊዝ ፕሪሚየር ሊግን ያነሳው የመጨረሻው ቡድን ይሆናል በቅርብ ዓመታት ማለት ነው። አስደናቂ ነው። እንግዲህ በተለይ ለተቃራኒ ቡድኖች አስቸጋሪ ጊዜያቶች እየመጡ እንደሆነ የሚያሳይ ነው። የፔፕ ጋርዲዮላው ማንቸስተር ሲቲ በበርንማውዝ ከመጠን በላይ የሆነ ማጥቃት ተፈጽሞበታል ማለት ይቻላል። 1-0 ነበር ጨዋታው፣ 2 እና 3-0 ማለቅ ይችል ነበር። ጨዋታው በመጨረሻ ግን 1-1 በሆነ ውጤት ተጠናቋል። አርሰናል አሁን የእንግሊዝ ፕሪሚየር ሊግን ዋንጫ ለ14ኛ ጊዜ ማሸነፍ ችሏል። ይህ እንግዲህ የተለየ እድልን ለአርሰናል የሚያመጣ ይሆናል። ለአርሰናል ደጋፊዎች በማይክል አርቴታ እምነት ለነበራቸው ያለፉት 22 ዓመታት ብዙዎቹ የአርሰናል ደጋፊዎች አልተወለዱም ነበር ማለት ይቻላል። እነዛ ቀልዶች፣ ፌዞች አሁን በአርሰናል ቤት የማይሰሩ ይሆናል። አርሰናል እንግዲህ ከረጅም ዓመታት በኋላ ያ የአርሰን ዌንገሩ አርሰናል በጣም ብዙዎቹ የሚያነሱት አስደናቂው የማይበገሩት የ2003-2004 ቡድን በኋላ የእንግሊዝ ፕሪሚየር ሊግ ለመጀመሪያ ጊዜ አሸንፏል። አንድ የአርሰናል ደጋፊ ማንም ሰው ያኔ ከሃይብሪ አርሰናል ሙሉ የውድድር ዓመቱን ሳይሸነፍ ሲያጠናቅቅ 22 ዓመት በኋላ ነው ዋንጫ የምትበሉት ብሎ ቢነግረኝ ኖሮ ማንንም ላላምን እችል ነበር። አሁን ግን ያ ተከሰተ። ከዛ ደግሞ በሚገባ ገግመናል። ይህ ዋንጫ ለመድፈኞቹ ለሌሎቹ ዋንጫዎች መምጣት በርን የሚከፍተው ዋንጫ ይሆናል። በራስ መተማመናቸው ከዚህ በኋላ በእንግሊዝ ፕሪሚየር ሊግ ጠንካራ ሆኖ የሚመጣ ይሆናል። አርሰናል በሚታወቅበት ወይም ደግሞ የአርሰን ዌንገር አጫዋት በሚባል መንገድም ባይሆን አርሰናል በየትም አይነት መንገድ ይሁን እንዲያሸንፍ የቡድኑ ተጫዋቾች፣ የቡድኑ ባለቤቶች፣ በአጠቃላይ ደጋፊዎቹ ሁሉ ይህንን ይመኙ ነበር። ማይክል አርቴታ ያንን በሚገባ አሳክቶታል። የዘንድሮ የውድድር ዓመት ሲታሰብ አርሰናልን የምናስበው ከውድድሩ የመጀመሪያ ቀን ማንቸስተር ዩናይትድን 1-0 ካሸነፈበት ጨዋታ ጀምሮ በጨዋታ ውስጥ በጠባብ ሁኔታ ድሎችን ወደ ራሱ መለወጥ የሚችል ካርዶችን፣ ፋውሎችን መፈጸም የማይፈልግ ምንም ቀይ ካርድ ያላየ በጣም በጥንቃቄ የሚጫወት እግር ኳስን በእያንዳንዱ ርቀት ማጥበብ የሚችል በመከላከሉ ረገድ አስደናቂ የመከላከል ቅርጽ ያለው ማጥቃቱን በሚገባ ማከናወን የሚችል ስብስብ ነው። ይህንን የማይክል አርቴታ ስብስብ ነው ማለት ይቻላል። ነገር ግን ካለፉት ዓመታቶች አንጻር አሁን ለውጥ ያመጣው አንድሬ በርታ ነው ማለት ይቻላል። አንድሬ በርታ በየቦታው ያመጣቸው የዝውውር ሂደቶች ምን ያክል ቁልፍ እንደሆኑ በውድድር ዓመቱ ውስጥ መድፈኞቹ ተመልክተዋል ማለት ይቻላል። የሞስኬራን ጥቅም፣ የቀይ መስመር ተከላካይነት፣ መሀል ተከላካይነት፣ የግራ መስመር መሀል ተከላካይነት አንዳንዱን ቦታ መሸፈን ችሏል። የሂንካፔ ፊርማ ምን ያክል ተፋላሚ እንደሆነ በባየር ሊቨርኩሰን የነበረውን አሸናፊነት በአርሰናል ቤት በሚገባ የመፋለም ብቃቱን አሳይቶናል ማለት ይቻላል። የኬፓ ተቀያሪ ሆኖ መምጣት ያን ያክል ለውጥ ብዙ ላናነሳ እንችል ይሆናል። ነገር ግን ስብስብ ውስጥ ያላቸው ሚና የእያንዳንዱ ተጫዋቾች በጣም የተለየ ሆኖ የሚታይ ነው። አማካይ መስመሩ ላይ የማርቲን ዙብሜንዲ እስከ የካቲት ወር ድረስ የማይቀመስ የአማካይ መስመር ተጫዋች እንደነበር በሚገባ አሳይቶናል። ስለዚህ ይህ ስብስብ የአንድሬ በርታ ፊርማዎች ምን ያክል ተጽዕኖ እንደፈጠሩ አለማየት አይቻልም። የዚህ ስብስብ ቁልፉ ሰው እሱ ነበር ማለት ይቻላል። ነገር ግን ካለፉት ዓመታቶች አንጻር የዘንድሮ አርሰናል ምን ለየው ከተባለ ስኳዱ ሙሉ ነው ማለት ይቻላል። ብሪቼዜ ፊርማ ምን ያክል አርሰናሎችን በጭንቅ ሰዓታቶች የአውሮፓ ቻምፒዮንስ ሊግ ላይም የእንግሊዝ ፕሪሚየር ሊግ ላይም ውጤታማ እንዳደረጋቸው ታይቷል። የእንግሊዝ ፕሪሚየር ሊግ ላይ በተለይ የፓላሱ በአርሰናል በሜዳው ያደረገው ጨዋታ የኒውካስትሉ ጨዋታ ሲታሰብ የብሪቼዜን አለማስታወስ የማይቻል የሚሆኑት በተለይ ደግሞ የቶተናምን ደርሶ መልስ ጨዋታዎች ያንዳንዱ የቪክቶር ዮኬሬስ ጎሎች ለአርሰናል በሚገባ አስፈላጊ ነበሩ። እነዚህን ተጫዋቾች የመለመላቸው በተለየ ሁኔታ አሸናፊ ናቸው ብሎ ነው። ያ ትልቅ ለውጥ ለማይክል አርቴታ አምጥቶለታል። የማይክል አርቴታ የአምናና የታች አምና ችግሩን በሚገባ መቅረፍ የቻለበት ነበር። አሁን ፔፕ ጋርዲዮላ ሲታሰብ ሁሌም ሰው ከጭንቅላቱ የማያረሳው የመጨረሻው የውድድር ዓመቱ እንደሚሆን ይታሰባል። በመጨረሻም መምህሩ በደቀ መዝሙሩ ላይ ደቀ መዝሙሩ ሙሉ በሙሉ ብልጫ ወስዶበታል። ጥሩ ብቃት፣ ጥሩ ፐርፎርማንስ። ፔፕ በእንግሊዝ ፕሪሚየር ሊግ ውስጥ በሚገባ የሚታወስ የሚሆን አሰልጣኝ ነው። ነገር ግን አሁን የፔፕን እግር ኳስ ያረከሰው ወይም ደግሞ መድኃኒቱን ይዞት የመጣው በሚገባ ማይክል አርቴታ ነው። ማይክል አርቴታ ከፔፕ ጋርዲዮላ ጨዋታ ይልቅ ወደ ጆዜ ሞሪኖ ይጠጋል ብላችሁ አስተያየት ልትሰጡ ትችላላችሁ። ነገር ግን ዘመናዊ እግር ኳስ ውስጥ እያንዳንዱን ነገር የመቆጣጠር ፍላጎት ያለው ነው። እንግዲህ አርሰናል ዋንጫ ከበላ በኮርና ነው ለሚሉ አስተያየት ሰጪዎች እኛ በኮርና በግልጽ ጨዋታ በሁሉም ነገር ምርጥ መሆን እንፈልጋለን የሚል አስተያየቱን መስጠቱ የሚረሳ አይደለም። ስለዚህ አሁን ታሪኮች
ክለቦችን የሚለወጡበት ነው የሚሆነው። 2 ዓመት በኋላ 14ኛ የእንግሊዝ ፕሪሚየር ሊግ ዋንጫ ምናልባት ቡዳፔስት ላይ በተጠባቂ በሚሆነው በፑሽካሽ አሬና ላይ ፒኤስጂን ማሸነፍ የሚችሉ ከሆነ ሌላ ተጠባቂ የሆነ የአርሰናል ደጋፊዎች ደስታን ልናይ እንችላለን። ይህ ስብስብ ግን ከዚህ በላይ ይገባዋል። ምክንያቱም ያለፉት 6 ዓመታት ቀላል አይደሉም ለማይክል አርቴታ። ብዙ ፈተናዎችን አልፏል። በዚህ ዓመትማ አይታችሁታል። እንግዲህ የማይክል አርቴታ ባለቤት ራሱ ወጣ አስተያየቶችን እስከምትሰጥ ድረስ ደርሳለች። ሁሉ ነገር እያደረገ ነው የሚችለውን ሁሉ የሚል ይህ ከባድ ነገር ነው። እግር ኳስ በእያንዳንዱ ጥቃቅን ሁኔታዎቹ ሁሉ የሚወሰን ውጤት እንደሆነ መረሳት የለበትም። ፔፕ ጋርዲዮላ ለማንቸስተር ሲቲ በጥር ያወጣውን ገንዘብ እንኳን ስታዩ አንቶን ሴማዮና ማርክ ጉይን ያመጣበትም በአጠቃላይ የተጫዋቾቹ ዋጋዎችና ከደሞዛቸው ጋር እስከ 200 ሚሊዮን ፓውንድ የሚሆን ነው። ነገር ግን ይሁንም አርሰናል ማሸነፍ ችሏል። ይህ ለአርሰናል ደጋፊዎች ለጠበቁትን ይህንን ደስታ በጣም አስደሳች የሚያደርግላቸው ይመስለኛል። ነገር ግን የአርሰናል ደጋፊዎች አሁንም አላማቸው የሚመስለኝ ሐሳባቸው የሚመስለኝ የፔፕ ጋርዲዮላው ማንቸስተር ሲቲ የሰር አሌክስ ፈርጉሰኑ ማንቸስተር ዩናይትድን በእንግሊዝ ፕሪሚየር ሊግን እንደተቆጣጠሩት በተከታታይ ዓመታት የእንግሊዝ ፕሪሚየር ሊግን የመቆጣጠር እቅድ ይኖራቸዋል ዋንጫውን ካነሱ በኋላ። ምሽት ላይ እንግዲህ የአርሰናል ደጋፊ በጣም የሚገርም አይነት የደስታ ገላለጾችን አይተናል። ነገር ግን የአርሰናል ተጫዋቾች የነበሩ አርሰናልን በብዙ ሁኔታዎች የሚጠሉ የነበሩ ለምሳሌ እንደ ጋላስ አይነት እንዲሁም ደግሞ ሌላኛው ሮቨን ቫን ፐርሲ ማንሳት ይቻላል። እነዚህ አስተያየት ሰጪዎች አሁን በማይክል አርቴታ ላይ ተቃውሟቸውን የሚያነሱ አይደሉም። የፓትሪክ ኤቭራ አስተያየት ኔትፍሊክስ ነው ሁሌም ዋንጫውን እንጠብቃለን ከማለቶች ዋንጫ ያነሱም የሚሉ አስተያየቶች ከዚህ በኋላ አይሰሙም። ምክንያቱም ይህ ስብስብ ዋንጫውን ማሳካት ችሏል። ተጠባቂ የነበረው በተለይ ደግሞ ደስታቸውን ሲገልጹ እንግዲህ በሚገርም ሁኔታ በኬንያን ሙዚቃ ሆኗል። ዊቪንግ ኦፍ ፍላግ 2010 የሚታወስ የደቡብ አፍሪካ ዓለም ዋንጫ ላይ በጣም ብዙዎቹ የደስታ መግለጫዎች ነበሩ። ያንን ሙዚቃ ይዘውታል። እንግዲህ ምን ያክል የአርሰናል ደጋፊ እንግዲህ በሚያስደንቁ ሁኔታ ደስታ ላይ እንደሚገኝ የሚያሳይ ነው። ማክስ ዳውንማን ታዳጊው የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ ሆኗል። እያንዳንዱ ተጫዋች እንግዲህ ደስታ ላይ እንደሆኑ በሜዳ ላይ ታይቷል። እንግዲህ ማይክል አርቴታ በአጋጣሚ አልተገኘም እዛ ምሽት ላይ አብሮ ከተጫዋቾቹ ጋር ኳሱን ሲያይ አልተመለከተም። ነገር ግን ጠቅላላ ተጫዋቾቹ በአርሰናል የትሬኒንግ ማዕከል ውስጥ ሆነው ጨዋታውን በሚገባ ተከታትለዋል። ያም እንግዲህ ምን ያክል ደስታቸውን እንደገለጹ ታይቷል። ይሄ የቆየ የረጅም ጊዜ ብሶት እንዳለና ያንን ብሶት አሁን በመጨረሻ መፍትሄ እንዳገኘ የሚያሳይ ነው። እንግዲህ ለፔፕ ጋርዲዮላ ለማይክል አርቴታ ላለፉት ዓመታቶች ፉክክሩ በመጨረሻ የሆነ ነገር ውጤትን የሚያመጣ ይመስለኛል። ምክንያቱም ቡድንህ ሰርተህ የሆነ ቀን ውጤታማ መሆን አይቀርም። ያንን ደግሞ በሚገባ አሳይቷል። በተለይ የማንቸስተር ሲቲ የታቻምናው የደስታ አገላለጻቸው ለአርሰናል ደጋፊዎች በጣም አስቸጋሪ ነበር። የሮድሪ አስተያየት በእኛና በእነሱ መካከል ያለው ልዩነት የአእምሮ ጥንካሬ ጉዳይ ነው ሲል ነበር። ታዲያ አሁን ለምን እነዛ የአእምሮ ጥንካሬዎች አልመጡ? ያ ለማንቸስተር ሲቲ ይህንን ዋንጫ ማጣታቸው ወዳድማቻችን እንግዲህ ጆን ስቶንስን በሚገርም ሁኔታ በዘንድሮ ውድድር ዓመት የመጨረሻው የናታን አኬ የመጨረሻው ሁኔታ ነው። የበርናንዶ ሲልቫ የመጨረሻው ዓመት ላይ ነው። እነዚህ ተጫዋቾች በካራባኦ ካፕና በኤፍኤ ካፕ የሚሰናበቱ ይሆናል። ፔፕ ጋርዲዮላም ጭምር ይህ የተለየ ትርጉም ነው የሚኖረው ለአርሰናል ደጋፊዎች። ነገር ግን ለፔፕ ጋርዲዮላ ሊዋጥለት የሚችል ይሆናል ተብሎ በቀላሉ አይታወቅም። እንግዲህ አርሰናሎች አሁን ትልቁ አስደሳች ዜና የሚሆነው ቀጣይ የፓላስን ጨዋታ በቤንች መግባት ይችላሉ። በሚገባ ደግሞ ለቀጣዩ ጨዋታ የሚዘጋጁ ይሆናል። ለየትኛው? ለአውሮፓ ቻምፒዮንስ ሊግ ፍጻሜው ለፓሪስ ሰን ጀርመኑ ጨዋታ። ይህ ጥሩ መነሻሻ የሚሆነው ለቀጣይ ጊዜያቶች የእንግሊዝ ፕሪሚየር ሊግን ዋንጫ ሲታሰብ አርሰናል መታሰብ እንደሚጠበቅበት በተለይ ደግሞ ዘንድሮ ግምት የሚሰጡትን ቡድኖች በጠቅላላ ነው እንግዲህ አርሰናል ዝም ያስባለው። ምክንያቱም ሊቨርፑል 450 ሚሊዮን ፓውንድ ያወጣ ነው። ማንቸስተር ሲቲ ከአምና ጀምሮ ከ500 ሚሊዮን ፓውንድ በላይ ያወጣ ነው። አርሰናል ጥሩ አወጣል። ነገር ግን በጥሩ ሁኔታ ነበር ያወጣው ገንዘቡን ማለት የሚቻል ነው። አሁን ስናየው ስብስቡ በጠቅላላ በራሳቸው የነበራቸው እምነት በተለይ የገብርኤል የሳሊባ እንዲሁም ደግሞ የጁሊያን ቲምበር በተከላካይ መስመር የሪካርዶ ካላፊዮሪና የፔሮ ሂንካፔ ደስታዎች፣ የግብ ጠባቂው የዴቪድ ራያ የ19 ክሊንሺት ጨዋታ ብቃቶች፣ የዲክላን ራይስ የማንቸስተር ሲቲ ጨዋታ ላይ አላለቀም ሲል በግልጽ ታይቷል። እነዛ ድሎች ሁሉ አሁን ውጤታማ ሆኗል። አርሰናል በዘንድሮ ዓመት ለሌሎች ቡድኖች አስቸጋሪ የሚሆነው አርሰናል እስከ መጨረሻው ድረስ የሚፋለም ቡድን መሆኑ ነው። ይህ በጣም ትልቅ አስደሳች ዜና ነው ለአርሰናል ደጋፊዎች። ምክንያቱም ዘንድሮ ወድቋል።
በማንቸስተር ዩናይትድ ጨዋታ ተሸንፎ ወድቋል። ብዙዎቹ አስተያየቶቹን ሰጥተው ነበር። በቃ ከዋንጫው እያለፈ ነው የሚል ያ የኖቲንጋም ፎረስት የሊቨርፑል ነጥቦችን የጣሉበት የሚታወሱ ጊዜያቶች ነበሩ። ነገር ግን በመጨረሻም የማንቸስተር ሲቲ ሽንፈት ደርሶበት እንኳን ይህ ስብስብ በራሱና በተጫዋቾቹ ማመኑን አላቆመም። በመጨረሻም የእንግሊዝ ፕሪሚየር ሊግ ዋንጫን አንስተዋል። የአርሰናል ደጋፊዎች የሚጠይቁት አሁን አንድ ነው፣ ያን የአውሮፓ ቻምፒዮንስ ሊግ ዋንጫን በቡዳፔስት ማንሳት። ከዛ በመቀጠል በለንደን ሁለተኛው የአውሮፓ ቻምፒዮንስ ሊግን ያነሳው ቡድን መሆን ይፈልጋሉ። ያንን ያሳኩታል ወይ? እንግዲህ የሚጠበቅ ይሆናል። ነገር ግን እግር ኳስ ባለውለታዋን አትረሳምና ለነ ሴስክ ፋብሪጋዝ፣ ሳምሪ ናስሪ እንዲሁም ደግሞ በመካከል ዓመታት ለነበሩት ለነ ፒየር-ኤመሪክ ኦባሜያንግና እንዲሁም ደግሞ በጥሩ ፐርፎርማንስ የሚታወሱት የነ ላካዜት ቡድን ሁሉ አሁን ደስታውን የሚይዝ ይሆናል። አርሰናል በ22 ዓመታት 22 የተለያዩ ቡድኖች 22 የተለያየ ፍልሚያዎችን ዋንጫዎችን ማሸነፍ አልቻለም። የማይክል አርቴታ ግን ይህንን ሁኔታ በሚገባ መስበር ችሏል። የርገን ክሎፕ ለሊቨርፑል ያደረጉት የ30 ዓመታትን የእንግሊዝ ፕሪሚየር ሊግ ዋንጫን ካለማንሳት በኋላ ቡድኑ እንዲያነሳ ያደረጉበት ወቅት በተለይ በብዙ ደጋፊዎች ዘንድ ያልተወደደው በኮቪድ ወቅት ስለነበር ነው። አሁን የአርሰናልን ደስታ መቼ ነው የሚያባራው ብሎ የተቃራኒ ቡድን ደጋፊዎች መጠበቃቸው የማይቀር ነው። ነገር ግን አርሰን ዌንገር እንዲሁም ደግሞ ማይክል አርቴታ እንግዲህ የሚታወሱ ይሆናል። በተለይ አርሰን ዌንገር ማይክል አርቴታን ከኤቨርተን ወደ አርሰናል በተጫዋችነት ያመጡበት ያ 8-2 ጨዋታ በመጨረሻ አርሰናል ዋጋ የሚሰጡ ነው። ምክንያቱም ያቺ ምክንያት ናት አርሰናል አርቴታን እንዲያስፈርም አርቴታ በአርሰናል ቤት በመጫወቱ ደግሞ እንግዲህ የአርሰናል ፍቅር እንዲያድርበትና ወደ አርሰናል ቤት አሰልጣኝ ሆኖ ተመልሶ እንዲመጣ ምክንያቱ ነው። በመጨረሻም ሁሉም ምክንያቶች ተያይዘው አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን አሸንፈዋል። ይህ ትልቅ ድል ነው። እንግዲህ የአርሰናል ደጋፊዎች ይህንን ድል በሚገባ ማጣጣም ቀጥሉ። ወደ አድማቻችን የያ ስፖርት ነው። የያ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።